ማነ ሙት አላወቅኩ። ኧረ ራስህ ድብን በል። ስሜን ያጠፋውን ሰው እንደገና ነፍሴን ሊያጠፋ ይፈልጋል። የምን ስም ነው? ቆየውን ካው ለምን በግልጽ አትናገርም? በቻናል ስላጠፋኸው ስሜ ነው። ዛሬ ጠዋት በቻናል የኔንና የፕሮግራሜን ስም እያነሳ እንደዛ ፊዚክስ እና ሂሳብ በሚያስንቅ ስሌት ስታካፍል ስታባዛ ስትቀንስ ብለ ባልዋልኩበት ስታውለኝ ቆይተ አሁን ደግሞ ምንም እንዳልተፈጠረ በስንቱ ማለት አንተ እንዳትሆን ብቻ። አዎ ነኝ። ምን ነው ደበረ? እንደው እንዴት ቻልክበት? በአካል አይተኸኝ የማታውቀውን ሰው ያን ያህል ማብጠልጠል ያን ያህል ማዋረድ እንዴት ቻልክበት? እንደው ነውር የሚባል ነገር የለም እንዴ? የሙያ ስነ ምግባሩ ይፈቅዳል? ይቅርታ አደርግልኝና እኔ በግሌ አንተ ምንም ነገር አልተናገርኩም። እንደዛ መስሎ ከተሰማ በጣም ይቅርታ። ምንም ልረዳ አልችልም። አረ ነው? አዎ በጣም ጥሩ። ዝም ብዬ ሳይ እንዲሁ ደረቅ ቢጤና ካንተ ጋር መነጋገሩ ጉንጭ ማልፋት ነው። ይኸውልህ እኔ አሁን የምፈልገው ነገር በራስህ ቻናል የተናገርከው ስህተት መሆኑንና ስሜን ጠቅሰ በህዝብ ፊት በአደባባይ ይቅርታ እንድጠይቀኝ ነው። ይሄ ካልሆነ ምን? ካልሆነማ አዎ ካልሆነማ በቃ ዝም ብለህ እንዲሁ አስከፊ እርምጃ እንደምወስድ ጠብቅ። ምንድን ነው የምወስደው እርምጃ? አሁን ካላሰገርኩ ቢሮ ይለቀውጣ። አረ ውጣልኝ። ጥሩ ምለቅ እንዳይመስልህ ይሄ በስም አንድ ነገር ልንገርህ። እኔ እንደውም ኢሉሚናቲ ነኝ። አዎ ምን ትሆን ነኝ። ያው ምልክታችን ደግሞ ምልክቱን ግን እንደዛ ነኝ። ምን ትሆን ምለቅ እንዳይመስልህ። አበሳህን ነው የማሳይ። ጎሽ እንደውም ለቀጣይ ፕሮግራሜ ጥሩ መረጃ ነው ሰጠኝ። ምን አለ ሁሉም ሰው በቅንነት እዚህ ቢሮ ድረስ እየመጣ መረጃዎችን ቢሰጠን የት እንደርስ ነበር። ምን ማለት ነው? ማለትማ እስካሁን ያወራት እያንዳንዷ ነገር በካሜራ ተቀርጻለች። ስለዚህ ከኔ የሚጠበቀው ቆረጥ እያደረግኩ በምስክርነት የሰጠኝን ነገር እንደ ማስረጃ ማቅረብ ነው። ምን ነው ወንድም? አንድ ሙያ ላይ ያለን ሰዎች አይደለም እንዴ? እንደዚህ መጨካከል አለብን? የጉዳዩን አሳሳቢነት ምን ያህል ሴንሲቲቭ ኢሹ እንደሆነ ያወቅ። ተወኝ በእናትህ። ይሄ ሂሳብ ፊዚክስ የምደምር የምቀንሰውን ነገር ተወኝ እባክህ።